የገመድ አልባ የጆሮ ማዳመጫዎች ኤርፓድስ የጤና ስጋትን ፈጠረ። በገመድ አልባ የጆሮ ማዳመጫዎች ደህንነት ላይ በቅርቡ የተደረገ አንድ ጥናት እንደ ኤርፓድ ያሉ ገመድ አልባ ማዳመጫዎች ከባህላዊ ባለ ገመድ የጆሮ ማዳመጫዎች እስከ 150 እጥፍ የሚበልጡ የኤሌክትሮማግኔቲክ ጨረርን ያመነጫሉ። ይህ በተለይ በየቀኑ ለሰዓታት ለሚጠቀሙ ሰዎች አሳሳቢ ነው። እያንዳንዱ መሳሪያ በራሱ ዝቅተኛ መጠን ያለው ጨረርን ቢያመነጭም ከጭንቅላትና ከአንጎል ጋር ያለው የማያቋርጥ ቅርበት ስለሚያስከትለው የረጅም ጊዜ ተጋላጭነት ጥያቄዎችን ያስነሳል። የብሉቱዝ ቴክኖሎጂ የሚሰራው የድምፅ ሞገዶችን በራዲዮ ፍሪኬንሲ ኤሌክትሮማግኔቲክ ፊልድ በማስተላለፍ ነው። እነዚህ ምልክቶች በጆሮና በጭንቅላት አካባቢ በሚገኙ ስስ የሰውነት ክፍሎች ውስጥ ያልፋሉ። እነዚህ ለሙቀት አማቂና ሙቀት አልባ የጨረር ውጤቶች በቀላሉ ተጋላጭ ናቸው። ምንም እንኳን አሁን ያሉት የደህንነት ገደቦች በሰውነት ክፍሎች ላይ ሙቀት እንዳይፈጠር ለመከላከል የተመሰረቱ ቢሆንም አዳዲስ ጥናቶች እንደሚያሳዩት ለረጅም ጊዜ ለዝቅተኛ ጨረር መጋለጥ በነርቭ ስርዓትና በሴሎች ላይ ተጽዕኖ ሊያሳድር ይችላል። ውድ የአፍሪሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪሲኒያ ጋር ብዙ ሄደናል። በያዝነው ዓመት መጨረሻ 100,000 ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደወሏን ምልክት በማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን። በአንጻሩም ባለ ገመድ የጆሮ ማዳመጫዎች ድምፅን የሚያስተላልፉት በኤሌክትሮማግኔቲክ ሳይሆን በመካኒካል መንገድ ነው። በመሆኑም ከጨረር ነፃ ናቸው። የጤና ባለሙያዎቹም ለጨረር መጋለጥን ለመቀነስ ቀላልና ተግባራዊ እርምጃዎችን ይመክራሉ። እነዚህም አንደኛ ለረጅም ጊዜ ያለማቋረጥ ማዳመጥን መገደብ፣ ሁለተኛ ጥቅም ላይ በማይውሉበት ጊዜ የጆሮ ማዳመጫዎችን አውጥቶ ማስቀመጥ፣ ሶስተኛ ለረጅም ሰዓት በሚሰሩበት ጊዜ በገመድ ባለው ወይም ከጆሮ በላይ የሚደረጉ ማዳመጫዎችን መቀየርን ያካትታል። የገመድ አልባ ቴክኖሎጂ ከዕለት ተዕለት ህይወታችን ጋር የማይነጣጠል እየሆነ ሲመጣ ዋናው መፍትሄው ልክን ማወቅ፣ ጥንቃቄን ማድረግ ነው። የተለያዩ መረጃዎችን ለማግኘት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።